ድንገት የዓለማችን እጅግ ባለጸጋው ቦታ የት ነው ተብለህ ብትጠየቅ ምናልባት የሳይቤሪያው ግዛት ወይም የሩሲያው ኡራል ማውንቴን አሊያም የሳውዲ አረቢያው ጋዋር መስክ ልታነሳ ትችላለህ። ግን አንድ እውነታ ልንገርህ፣ የዓለም እጅግ ባለጸጋው ቦታ የሳይቤሪያ ግዛት አይደለም፣ የሩሲያው ኡራል ማውንቴንም አይደለም፣ የምዕራብ አውስትራሊያው ፒልባራም አይደለም፣ የሳውዲ አረቢያ ጋዋር ፊልድም አይደለም። ይገርምሃል፣ የዓለማችን ድንቅ ባለጸጋው ቦታ የመቃብር ስፍራ ነው። ምክንያቱም በዚያ ውስጥ ያልተጻፉ መጻሕፍት፣ ያልተዘመሩ መዝሙሮች፣ ያልተገነቡ ዲዛይኖች፣ ያልተሰሩ ፈጠራዎችና ሳይወጡ የቀሩ ግዙፍና እምቅ ችሎታዎች ተቀብረው ይገኛሉ። በዚህ ቪዲዮ ከራስ ጋር ለመተዋወቅ የሚረዳ የሁለት ንስሮች ታሪክ እናያለን። በመጨረሻም በውስጥህ ያለው ነገር ግን ያላወቅከው ማንነት እንድትረዳና ለራስ ያለህን አመለካከት እንድታስተካክል የሚረዳ የህይወት ስንቅ ይዘህ ትሄዳለህ። ታሪኩን ይቀጥላል። አንድ ገበሬ ጫካ ውስጥ ሲሄድ ሁለት የንስር እንቁላሎችን ያገኛል። እንቁላሎቹን ወስዶ ከዶሮዎቹ ጎጆ ውስጥ ቀላቀለው። ጊዜው ሲደርስ ንስሮቹ እንቁላሎች ከዶሮዎቹ ጋር አብረው ተፈለፈሉ። ከዶሮዎቹም ጋር አብረው አደጉ። ዶሮዎች የሚያደርጉትን እያዩ እነርሱም መሬት መቧጨር፣ ትል መፈለግ እያስካኩ መዋልና አጭር ርቀት ብቻ መብረርን ለመዱ። አንደኛው ንስር እኔ ከነሱ ላይ ያለው የሚል ስሜት ቢኖረውም አካባቢው ግን አንተም እንደኛ ዶሮ ነህ ይለው ነበር። አንድ ቀን ሁለቱም ንስሮች ወደ ሰማይ ሲመለከቱ በታላቅ ግርማን ደመናን ሰንጥቆ የሚበር ወፍ አዩ። ያ ማን ነው ብለው ጠየቁ። ዶሮዎቹም እሱማ የወፎች ንጉሥ ንስር ነው፣ እኛ ግን ዶሮዎች ነን፣ ስለዚህ ዝም ብላችሁ ወደ መሬት ተመልከቱ አሏቸው። ታዲያ የሁለቱ ንስሮች ታሪክ የተለያየው እዚህ ጋር ነበር። አንደኛው ንስር ዶሮ እንደሆነ አመነ። ሁለተኛው ግን ያየውን መርሳት አልቻለም። ካየው ነገር ጥልቅ ፍላጎትም የተነሳ ከዶሮዎቹ ተለይቶ ወደ ተራራ ጫፍ ወጥቶ ተቀመጠ። ከራሱ የውስጥ የንስር ማንነትም አንተ ዶሮ አይደለህም ንስር ነህ፣ ክንፍህን ዘርጋ የሚል ስሜት ይገፋፋው ነበር። መጀመሪያ ላይ ንስሩ ፈራ፣ ምክንያቱም መሬት ላይ መቧጨርን እንጂ መብረርን አልለመደም። በመጨረሻም ንስሩ አይኑን ጨፍኖ ራሱን ከተራራው ላይ ወረወረ፣ ክንፎቹን ዘረጋ። በውስጥ ያለው ኃይልም ታወቀው። በዶሮዎች መካከል ያደገው ያ ንስር ከዚያን ሰዓት ጀምሮ የወፎቹ አለቃ፣ የሰማዩ ንጉሥ ሆነ። ይገርማል! እንዴት ያለ ድንቅ አመለካከት ነው! የማይደፈርስ እምነት፣ የማይናጋ ማንነት። ሁለተኛው ንስር ግን ለዚህ ፈቃደኛ አልነበረም። የተነገረውን ቃል አመነና በልዕልና የመብረሩ ሐሳብ ዳግመኛ ሳያስብበት ቀረ። አመለካከቱ ስለደፈረሰ የራሱን በከፍታ የመብረር ተሰጥኦ ለገዛ ራሱ ነፍጎ የዶሮ ሕይወት ኑሮ የዶሮ ሞት ሞተ። በጣም ያሳዝናል። ፈጣሪ ሰማይ ላይ እንድትገሰግስ የንስር ክንፍ ሰጥቶ እያለ ዶሮዎች ስላንተ በሰጡት የተሳሳተ ትርጓሜ መሬት ላይ ስታስካካ መዋል። ልክ ባልሆነ የሰዎች አስተያየት ምክንያትና ንስር መሆናቸውን የሚነግራቸው ሰው በማጣታቸው ምክንያት ዶሮ ነኝ ብለው አምነው የቀሩ ስንት ሰዎች ይኖራሉ። ብዙዎች በራሳቸው ፍርሃትና ጥርጣሬ እስር ቤት ውስጥ ተዘግተው በውስጣቸው ያለውን ማዕድን ሳያወጡ ወደ መቃብር ይጓዛሉ። ሰዎች የዓለማችን ትልቁ እስር ቤት ሲባል ቱርክ የሚገኘው ሲልቪያን ወይ ደግሞ አሜሪካ ያለው ራይከር አይላንድ አሊያም ቲሃር ጄል ሊያስታውሱ ይችላሉ። ነገር ግን ከሁሉ የከፋው እስር ቤት ሰዎች ባንተ ላይ የገነቡት ዶሮ ነህ የሚል የማይንድ ሴት አጥር ነው። ይሄውልህ አትችልም የሚሉት ጓደኞች፣ አይሳካልህም የሚለው አመለካከት ቆርጠህ ጣለውና ዛሬ ክንፍህን ዘርጋ። አንተ የተፈጠርከው ለከፍታ እንጂ ለመሬት መቧጨር አይደለም። ካልሆነ ግን ከዶሮዎች ጋር ብትውል መጨረሻ ዶሮ መሆን ነው። ንስር መሆን ከፈለግ ከንስሮች ጋር መዋል ጀምር። ጆሮህን ለሰዎች ወሬ ከሰጠ ክንፍህን ለዝገት ትሰጣለህ። ሰዎችን ማዳመጥህን አቁምና የውስጥህን ጥሪ ስማ። ጥሩ ዘር ቢኖርህም መሬት ላይ ካልዘራኸው የእንጨት ውጤት ብቻ ሆኖ ይቀራል። አንበሳ ራሱን እንደ በግ ካየ እድሜ ልኩን በሳር ይራባል። አንተም በውስጥ ያለውን ኃይል ካላወቅከው እንደ ዶሮ በፍርፋሪ ትኖራለህ። እምቅ ችሎታ ማለት ጥቅም ላይ ያልዋለ የፈጣሪ ስጦታ ነው። ያንን ስጦታ ለመጠቀም ደግሞ ሰጪውን አለማመስገን ነው። ብዙ ሰዎች የሚሞቱት በ80 ዓመታቸው ቢሆንም የተቀበሩት ግን በ25 ዓመታቸው ነው ይባላል። ምክንያቱም ህልማቸውን እዚያው ጋር ትተውታል። አብዛኛው ሰው በሀያዎቹ አጋማሽ ላይ ሲደርስ የልጅነት ነፃነቱንና የነበረውን ትልቅ ምኞት ለኑሮ ዋስትና አሳልፎ ይሰጣል። ይህ ወቅት ብዙዎች እውነታውን መቀበል ብለው የሚጠሩት ነገር ግን በውስጡ የፈጠራ ተነሳሽነትና የተስፋ እሳት የሚጠፋበት ጊዜ ነው። በእነዚህ ጊዜያት እንደ ሁለተኛው ንስር ተሰጥኦውን እርግፍ አድርጎ በህብረተሰቡ የሚጠበቁትን ግዴታዎች ለመፈጸም ወርሃዊ ገቢን ማሳደድ ላይ ብቻ ትኩረት ያደርጋል። በዚህ ሂደት ውስጥ ለምን እኖራለሁ የሚለው ትልቅ ጥያቄ እንዴት እተርፋለሁ በሚል አጭር ጥያቄ ይተካል። ከልጅነታችን ጀምሮ በውስጣችን ያለው የፈጠራና የመቻል ስሜት በዙሪያችን ባሉ ሰዎች ተጨባጭ ሁን፣ የተለመደውን መንገድ ተከተል በሚሉ ቃላት ይታጠራል። ዶሮ እንደሆን ከደጋግመው ሲነግሩህና
ያንን ስታምን ያ ውሸት ያንተ እውነት ይሆናል። አልችልም ብለህ ስታምን አእምሮህ የምትችልባቸውን መንገዶች መፈለግ ያቆማል። ያኔ ነው ክንድህን እየዛለ ክንፍህን እየዛገ የመብረር ችሎታ እየሞተ የሚሄደው። ያኔ እድል የሌለህ መስሎህ ይሆናል፣ ግን እውነተኛው እድል አንተ ውስጥ ተኝቶ ያለው ማንነትህ ነው። ዓለም የሚፈልገው ሊያደርጉ የሚችሉትን ሰዎች ሳይሆን እያደረጉ ያሉትን ሰዎች ነው። ተራራው ላይ ለመውጣት የሚያስችል ጉልበት እያለ በሸለቆው ውስጥ አትኖር። ፈጣሪ ያደለህን ተሰጥኦ በክብር ተቀበለ በሚገባው ቦታ አስቀምጠው እንጂ እንደ ሰነፉ አገልጋይ መሬት ቆፍረህ እንዳትከተው። ያንን ከወጣ ብዙዎችን የሚያገለግል ችሎታ ዓይንህን እያየ ወደ መቃብር እንዲወርድ አትፍረድበት። ሰው ሁሉ የአውስትራሊያው ፒልባራ ወርቅ ሙሉ በሙሉ ይወጣ ይሆን? የሩሲያዋ ሳይበሪያ የማዕድን ክምችትስ እንዲህ ሆኖ ሊቀር ነው ብሎ ይጠይቃል። ነገር ግን ከሁሉ በላይ ውድ የሆነውና በሰው ልጆች ውስጥ ተቀብሮ የቀረው የተሰጠው ማዕድን ሳይወጣ ወደ መቃብር መውረድን ግን ማንም አላስተዋለም። መቼም ቢሆን የሰዎች አስተያየት ያንተን ማንነት እንዲቀይረው አትፍቀድ። ከውጭ የሚመጣ ግፊት ሳይሆን ከውስጥ የሚመነጭ እምነት ሊመራህ ይገባል። አንተ ማን ነህ? የት መድረስ ትፈልጋለህ? ምን አይነት እሴቶች አሉ? ለእነዚህ ጥያቄዎች የምትሰጠው መልስ ከማንም አስተያየት በላይ ጽኑ ሊሆን ይገባል። በራስህ የምትተማመን ከሆነ የሚሰነዘርብህ ትችት አይሰብርም፣ የሚቀርብልህ ምጎሳም አያሳብጥህም። ዓለም አንተን ለማንቀሳቀስ የምትጠቀምባቸውን ገመዶች በሙሉ በጥሳቸው። ስትመሰገን በትህትና መስግነህ እለፍ፣ ስትተች ደግሞ ፈገግ ብለህ ጉዞህን ቀጥል። ከውስጥ እንጂ ከውጭ የምትነዳ መሆን የለብህም። ከውጭ የሚነዳ ሰው ሁልጊዜ ተሳፋሪ ነው። ከውስጥ የሚነዳ ግን የራሱ ሕይወት መሪ ነው። ሰዎች የሚቆፍሩልህ የዶርነት ጉድጓድ የሚጸናው አንተ መጥተህ ጉድጓድ ውስጥ ስትተኛ ብቻ ነው። እንደ ፊተኛው ንስር አልንበረከክም ካልክ ግን ማንም አስገድዶ ዶሮ ሊያደርግህ አይችልም። ወዳጄ ክንፍህን ዘርጋ፣ ሰማዩ ያንተ ነው። ንስርነት ተፈጥሮ ሳይሆን ውሳኔ ነው። ቪዲዮው ራስን እንድትመለከት ከረዳ ቻናሉን ሰብስክራይብ አድርገው፣ ለብዙዎች እንዲደርስም በቅንነት ሼር አድርገው። በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ይመቻችሁ። Our hearts beat to the city streets. We began to feel the fire. We rise like